ሐሳቤማ ሰማይ ነው የኔ መድረሻ። ክፍል 2 የእግዚአብሔር መልክ። አንድ በመሆን የሚታወቀው እውነተኛ አምላክ መንፈስ ቅዱስ መንፈስ በመሆኑ ከሙላቱ እየተነፈሰ ሕይወትን ሲሰጥ ቃል በመሆኑ ድምፁን እያሰማ ህልውናውን ሲገልጥ ከመኖር በስተቀር በአካል ታይቶ አይታወቅም። ጌታ ኢየሱስ ሰው ሊሰግድበት የሚገባው ስፍራ የትኛው ነው ተብሎ በሳምራዊቷ ሴት ለቀረበለት ጥያቄ ሲመልስ እግዚአብሔር መንፈስ እንደሆነና በዚህም ተራራ ይሁን በኢየሩሳሌም እንደማይወሰን ገልጿል። ዮሐንስ ወንጌል ምዕራፍ 4 ከቁጥር 20 እስከ 24። ትንቢተ ኤርምያስ ምዕራፍ 23 ከቁጥር 23 እስከ 24 እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሰው በስውር ቢሸሸግ እኔ አላየውምን? ሰማይና ምድርን የሞላው እኔ አይደለሁምን? ይላል እግዚአብሔር። አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 16 እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየው፣ ሊያይም አይቻለው። ለእርሱ ክብርና የዘላለም ኃይል ይሁን፣ አሜን። ኢሳይያስ ምዕራፍ 66 ከቁጥር 1 እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበትስ ስፍራ ምንድን ነው? እነዚህን ሁሉ እጄ ሰርታለችና እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። የማይታየውን መንፈስ የሆነውን አምላክ በሰው መልክ ይሁን በወፎች ወይም በማናቸውም አካል ባለው መልክ መቅረጽ መሳልም እንደማይቻል መርከስም እንደሆነ የእግዚአብሔር ቃል በግልጽ አስቀምጦታል። ዘዳግም ምዕራፍ 4 ከቁጥር 15 እስከ 18 እግዚአብሔር በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ መልክ ከቶ አላያችሁምና እጅግ ተጠንቀቁ እንዳትረክሱ። የተቀረጸውን ምስል የማናቸውንም ነገር ምሳሌ በወንድ ወይም በሴት መልክ የተሠራውን በምድርም ላይ ያለውን የእንስሳት ሁሉ ምሳሌ በሰማይም በታች የሚበረውን የወፍ ሁሉ ምሳሌ በምድርም ላይ የሚሽከረከረውን ሁሉ ምሳሌ ከምድርም በታች በውሃ ውስጥ የሚኖረውን የዓሣውን ሁሉ ምሳሌ እንዳታደርጉ። ሮሜ ምዕራፍ 1 ከቁጥር 3 እስከ 25፣ ሐዋርያት ሥራ ምዕራፍ 17 ከቁጥር 29። እግዚአብሔር በሙላት በክርስቶስ ሰውነት ለዘላለም እንዲኖር እስከ ተገለጠበት እስከ አዲስ ኪዳን ዘመን ድረስ ለየወቅቱ ራሱን በተለያየ መንገድ ሲገልጥ ኖሯል። ዕብራውያን ምዕራፍ 1 ከቁጥር 1 እስከ 3። በሌላ ቀጣይ ክፍል ይህንን በስፋት እንመለከታለን። እግዚአብሔር የማይታይ መንፈስ ሆኖ እያለ ሰዎች ይረዱት ዘንድ ሰብአዊ አካል ሳይኖረው እንዳለው አስመስሎ ራሱን አስተዋውቋል። በዚህም ምክንያት የእግዚአብሔር ቀኝ እጅ፣ እግር፣ ዓይን፣ ጆሮ ወዘተ የሚሉ ምሳሌ አባባሎች ወይም አንትሮሞፎርሚዝም በመጽሐፍ ቅዱሳችን ውስጥ ተቀምጠዋል። ይህም በሰው አባባል እርሱን መረዳት እንድንችል እንጂ የሚጨበጡና የሚዳሰሱ የአካል ክፍሎች ኖረውት አይደለም። ሉቃስ ምዕራፍ 24 ከቁጥር 36 እስከ 40። ይህንንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ነገር ግን ደነገጡና ፈሩ፣ መንፈስም ያዩ መሰላቸው። እርሱም ስለምን ትደነግጣላችሁ? ስለምንስ አሳብ በልባችሁ ይነሳል? እኔ ራሴ እንደሆንኩ እጆቼንና እግሮቼን እዩ አላቸው የሚለው ቃል መንፈስ የሚዳሰስና የሚጨበጥ አካል እንደሌለው ጭብጥ ማስረጃ ነው። ለምሳሌ በኢሳይያስ 66 ቁጥር 1 ላይ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት ሲል ሁሉ ቦታ የሚገኝ አምላክ መሆኑን ያመለክታል እንጂ ከሰማይ እስከ ምድር የሚደርስ የሚታይ እጅግ በጣም ረጅም እግር እንዳለው አያሳይም። በምሳሌ ምዕራፍ 15 ቁጥር 3 ላይ የእግዚአብሔር ዓይኖች በስፍራ ሁሉ ናቸው ሲል እግዚአብሔር የሚታዩ ከቁጥር በላይ የሆኑ ዓይኖች በየቦታው እንዳሉት ለማመልከት የተቀመጠ ሳይሆን ሁሉ ቦታ የሚገኝና ሁሉን የሚያውቅ መሆኑን በሰው አነጋገር ተጠቅሞ መግለጡ ነው። እንደ መዝሙረ ዳዊት ምዕራፍ 91 ቁጥር 4 በላባዎቹ ይጋርዳል፣ በክንፎቹም በታች ትተማመናል አይነቱን ቃል ቀጥተኛ ትርጉም ወይም ሊተራል ኢንተርፕሪቴሽን ከሰጠናቸው ባለ ክንፍና ባለ ላባ እግዚአብሔር ልንፈጥር ነው። እግዚአብሔር አምላክ በአንድ በሚጨበጥ አካል ላይ እስካልተገለጠ ድረስ በማንነቱ አካል የሌለው መንፈስ መሆኑ መታወቅ አለበት። በዕብራውያን ምዕራፍ 1 ከቁጥር 1 እስከ 3 እንደተጻፈው
እግዚአብሔር በብሉይ ኪዳን ዘመን በብዙ አይነትና ጎዳና በተለያዩ ጊዜያት ለሰው ልጆች ተገልጦ ተናግሯቸዋል። ለሙሴ በሚነደው ቁጥቋጥ መካከል ዘጸአት ምዕራፍ 3 ከቁጥር 2 እስከ 6፣ እንዲሁም በሲና ተራራ በእሳትና በቀንደ መለከት ድምፅ ተገልጧል። ዘጸአት ምዕራፍ 19 ከቁጥር 16 እስከ 18። ለእስራኤል ሽማግሌዎች እንደ ሰምፔር ድንጋይ በመሰለ ሰማያዊ መልክ ታይ። ይህንንም መገለጫውን ስላዩ እግዚአብሔርን አዩ ተባለላቸው። ዘጸአት ምዕራፍ 24 ከቁጥር 9 እስከ 11። ለሳሙኤል በእግዚአብሔር ቃል ወይም በድምፅ ተገልጧል። አንደኛ ሳሙኤል ምዕራፍ 3 ቁጥር 21። ለኢዮብ በአውሎ ንፋስ መካከል ሆኖ መለሰለት። ኢዮብ ምዕራፍ 38 ቁጥር 1። ለብዙዎች በራእይና በሕልም መጥቶ ተገናኝቷቸዋል፣ ተናግሯቸዋል። ዘፍጥረት ምዕራፍ 15 ቁጥር 1፣ ምዕራፍ 20 ቁጥር 3፣ ምዕራፍ 31 ቁጥር 24፣ ምዕራፍ 46 ቁጥር 2፣ አንደኛ ነገሥት ምዕራፍ 3 ቁጥር 5፣ ሐዋርያት ሥራ ምዕራፍ 9 ቁጥር 10። እግዚአብሔርን በአካል ሊከፋፍሉ የሚሞክሩ ሰዎች እግዚአብሔር መንፈሳዊ አካል ይኸውም የመላእክት አይነት አካል አለው ለማለት ይሞክራሉ። ይህ አባባል መጽሐፍ ቅዱሳዊ ማስረጃ የሌለው ከመሆኑም ሌላ እግዚአብሔር እንደ መላእክት መንፈሳዊ አካል ቢኖረው ለምን በየዘመናቱ በተለያየ መንገድ ሊገለጥ አስፈለገው የሚለውን ጥያቄ አይመልስም። በአካል ሊወሰን የማይቻለው መንፈስ የሆነ አምላክ ሁሉ ቦታ የሚገኝ መሆኑን ንጉሥ ሰለሞን በመረዳት በውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማይ ከሰማይም በላይ ያለ ሰማይ ይይዝ ዘንድ አይችልም ብሏል። አንደኛ ነገሥት ምዕራፍ 8 ቁጥር 27። ዳዊትም ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦል ቦርድ በዚያ አለ። መዝሙረ ዳዊት ምዕራፍ 139 ከቁጥር 7 እስከ 12 እያለ እግዚአብሔር ሁሉን ስፍራ የሸፈነ መንፈስ መሆኑን ይመሰክራል። ይህ እንዲህ ከሆነ ታዲያ በሌላ በኩል መጽሐፍ ቅዱስ ለምን እግዚአብሔርን በሰማይ እንደሚኖር አድርጎ ያቀርብልናል ስንል ሰማይ የእግዚአብሔር የክብሩ ዙፋን ተገልጦ ያለበት ስፍራ፣ መላእክት በዚያ ክብሩን እያዩ የሚያመልኩበት ስፍራ፣ የእርሱን ከፍታ ገላጭ የክብሩ ነጸብራቅ የሚያበራበት በመሆኑ በሰማይ ያለው እግዚአብሔር አባታችን ይባላል እንጂ በሰማይ ብቻ የማይወሰን ሁሉን ቦታ የሞላ አምላክ ነው። በዚሁ አይነት ለምሳሌ ያዕቆብ በቤቴል እግዚአብሔር በዚህ ስፍራ ነው ዘፍጥረት ምዕራፍ 28 ቁጥር 16 ሲል እግዚአብሔር በጽዮን ያድራል ወዘተ እያለ የእግዚአብሔር ቃል ሲናገር እግዚአብሔር በዚያ ውስጥ ሊሰራ፣ ሊያድን፣ ቃል ኪዳን ሊገባ፣ ሊባርክ፣ ሌላም ሊያደርግ ትኩረቱን በዚያ ስፍራ አድርጓል ማለትን ያመለክታል እንጂ እግዚአብሔር በአንድ ስፍራ ተወስኖ ቀረ ማለት አይደለም። ይህ መንፈስ የሆነ እግዚአብሔር መቼም ቢሆን የራሱን ማንነት ያስተዋወቀው በሚታይ አካል ሳይሆን በማይታይ ነገር ግን በሚሰማው ድምፁ ወይም ቃሉ ነው። በሙሴ ዘመን እግዚአብሔር በተራራው ላይ በእሳት ሲገለጥ እግዚአብሔር በእሳት ውስጥ ሆኖ ተናገራችሁ፣ የቃልን ድምፅ ሰማችሁ፣ መልክ ግን አላያችሁም፣ ድምፅ ብቻ ሰማችሁ ተብሎ ተጻፈ። ዘዳግም ምዕራፍ 4 ቁጥር 12። ከዚህ ቀደም ብሎ እግዚአብሔር አምላክ ለአዳምና ለሔዋን በኤደን ገነት ሲገለጥላቸው እነርሱም ቢሆኑ ቃል ሰሙ እንጂ መልክ ከቶ አላዩም። ቃል እግርና እጅ ያለው እስኪመስል ድረስ እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክ ድምፅ በገነት ውስጥ ሲመላለስ ሰሙ ይላል ዘፍጥረት ምዕራፍ 3 ቁጥር 8። እግዚአብሔር ለኤልያስም በተደበቀበት ዋሻ ውስጥ እያለ ወደ እርሱ ሲመጣ ኤልያስ ሆይ በዚህ ምን ታደርጋለህ የሚል የእግዚአብሔር ቃል ወደ እርሱ መጣ ይላል አንደኛ ነገሥት ምዕራፍ 19 ቁጥር 9። ወረድ ብሎ እነሆም እግዚአብሔር አለፈ፣ በእግዚአብሔርም ፊት ትልቅና ብርቱ ነፋስ ተራሮቹን ሰነጠቀ፣ አለቶቹንም ሰባበረ። እግዚአብሔር ግን በነፋሱ ውስጥ አልነበረም። ከነፋሱም በኋላ የምድር መናወጥ ሆነ፣ እግዚአብሔር ግን በምድር መናወጥ ውስጥ አልነበረም። ከምድርም መናወጥ በኋላ እሳት ሆነ፣ እግዚአብሔር ግን በእሳት ውስጥ አልነበረም። ከእሳቱም በኋላ ትንሽ የዝምታ ድምፅ ሆነ፣
ኤልያስም ያን በሰማ ጊዜ ፊቱን በመጎናጸፊያው ሸፈነ፣ ወጥቶም በዋሻው ደጃፍ ቆመ። እነሆ ኤልያስ ሆይ በዚህ ምን ታደርጋለህ የሚል ድምፅ ወደ እርሱ መጣ ይላል። አንደኛ ነገሥት ምዕራፍ 19 ከቁጥር 11 እስከ 13። ኤልያስ ምንም እንኳን ባያይም ድምፁን ብቻ በመስማቱ እግዚአብሔር በዚያ እንዳለ አውቆ ፊቱን ሸፈነ። እግዚአብሔር በመንፈሱና በቃሉ ሲገለጥ መኖሩን በመጽሐፍ ቅዱሳችን በብዙ ቦታዎች ተጠቅሶ የምናገኘው እውነት ነው። ስለዚህ ሩቅ ሳይኬድ ያልተጻፈም ሳይነበብ እግዚአብሔር መንፈስ ወይም ቅዱስ መንፈስ ነው። መንፈስ ከእርሱ ይሰርጻል። እግዚአብሔር ቃል ነው። ቃል ከእርሱ ይወጣል። እግዚአብሔር አምላክ መንፈስና ቃል እንደመሆኑ መጠን ከእርሱ የሚወጣውን መንፈስና ቃል ከእርሱ የተለዩ አካላት አድርጎ መቀበል አማልክት መፍጠር ይሆናል። ሰው ከሚናገረው ወይም ከሚያወጣው ቃሉም ከሚናገረው ሰው በተለየ አካል በተናጠል እንደማይኖር ሁሉ እግዚአብሔርም ከቃሉ ቃሉንም ራሱ ቃል ከሆነው ከምንጩ እግዚአብሔር ለያይቶ አካል መስጠት ፈጽሞ ስህተት ነው። በዚህም መሠረት ቃል የሆነው እግዚአብሔር ቃል እያወጣ ወይም ቃል እየላከ የሚታዩትንና የማይታዩትን ፍጥረታት ሁሉ ፈጥሯል። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 3። በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህ በመጀመሪያው በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም። ይህ የእግዚአብሔር ቃል ክፍል አንዳንድ ጭብጦችን ያስይዘናል። በመጀመሪያው ቃል ነበረ ሲል ወደ ዘፍጥረት ምዕራፍ 1 ቁጥር 1 ይወስደናል። እግዚአብሔር በመጀመሪያ ምንም ነገር ከመፈጠሩ በፊት የጊዜ ድንበር የማይወሰንለት እግዚአብሔር ቃል ሆኖ ይኖራል። ቃልም በእግዚአብሔር ዘንድ ነበረ ሲል ዘንድ የሚለው አብሮ ወይም በአጠገብ ማለትን አመልካች ሳይሆን አውደ ጽሑፉ የእርሱነቱን ከእርሱ የሚሰርጽ መሆኑን የሚያሳይ ነው። በግሪክ ዘንድ የሚለው ፕሮስ ሲባል ይህ ቃል በቅርብ ተዛማጅነት አገላለጽ ሲቀርብ የእርሱ የሆነ ወይም pertaining of him ማለትን ያመለክታል። ለምሳሌ በሮሜ ምዕራፍ 9 ቁጥር 14 ላይ በእግዚአብሔር ዘንድ አመጽ አለ ወይ? በእንግሊዘኛውም እንደዚያው is there unrighteousness with God ሲል ዘንድ የሚለው ቃል አብሮ ወይም አጠገብን እንደማያመለክት ነገር ግን ከእግዚአብሔር የሚወጣ አመጻ እንደሌለ የሚያሳይ መሆኑ ግልጽ ነው። ዮሐንስ ወንጌል ምዕራፍ 5 ከቁጥር 38 በእናንተ ዘንድ የሚኖር ቃሉ የላችሁም ማለትም በእንግሊዘኛው ሲነበብ በእናንተ ውስጥ የሚኖር ቃሉ የላችሁም ይለዋል። ሁለተኛ ነገሥት ምዕራፍ 3 ቁጥር 12 የእግዚአብሔር ቃል በእርሱ ዘንድ ይገኛል ማለትም ቃሉ በኤልሳዕ አጠገብ ቆሟል ወይም ተቀምጧል ማለትን አያመለክትም። ምሳሌ ምዕራፍ 11 ቁጥር 2 በትሑታን ዘንድ ግን ጥበብ ትገኛለች ሲል ዘንድ ውስጥን እንጂ አጠገብን አያሳይም። ማርቆስ ምዕራፍ 10 ቁጥር 27 በእግዚአብሔር ዘንድ ሁሉ ይቻላልና። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 በጌታ ዘንድ አንድ ቀን እንደ 1000 ዓመት እንደሆነ ይህንን አንድ ነገር አትርሱ የሚሉ ለምሳሌነት የቀረቡ ጥቅሶች ሁሉ እንደ አብሮ ወይም አጠገብ ተደርገው ሊታዩ የማይችሉ ናቸው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1ም በዚህ መልክ መታየት ይኖርበታል። ቃልም እግዚአብሔር ነበር። በግሪኩ ሲነበብ እግዚአብሔርም ቃል ነበረ ይላል። ዘንድ በሚለው ቃል ላይ ተንጠላጥለን ከእግዚአብሔር አጠገብ በተለየ አካል የሚኖር ሌላ እግዚአብሔር እንዳንፈጥር እግዚአብሔር ራሱ ቃል ነበረ ይላል እንጂ ይመስል ነበር፣ እንደርሱ ያለ ነበር ወይም አብሮ ነበር አይልም። እግዚአብሔርን በአካል ለመከፋፈል የሚሞክሩ የእምነት ክፍሎች ማሳመኛ መንገድ ቢያጡ እንዲመቻቸው ሕያው ቃል ብለው ባወጡት የአዲስ ኪዳን ትርጉም ላይ ማንኛውም ነገር ሕልውና ከማግኘቱ በፊት ቃል ነበረ፣ ይህም ቃል የእግዚአብሔር ልጅ ከአብ ጋር ነበረ፣ እርሱ ራሱም እግዚአብሔር ነበረ፣ ከጥንት ከመጀመሪያውም ከእግዚአብሔር አብ ጋር ነበረ ብለው ቃሉን ለመለወጥ ይህንን ያህል ደፍረዋል።
ይህም ዓለም ከመፈጠሩ አስቀድሞ ቅድመ ዓለም ከአብ ተወልዶ ከእግዚአብሔር ጋር የነበረ እግዚአብሔር ወልድ የሚባል ከአብ የተለየ አካል የሚኖር አምላክ አለ ብለው ለመጽሐፍ ቅዱስ እንግዳ የሆነ ትምህርት ለማስተማር እንዲያስችላቸው የተደረገ ምድራዊ ጥበብ ነው። መነሻው በሁለተኛው መቶ ክፍለ ዘመን ወደ ክርስትና እምነት የፈለሱ የእስክንድሪያ ግሪክ ፈላስፎች ስለ ቃል ወይም ሎጎስ ያላቸውን የፍልስፍና ዕውቀት መሠረት ያደረገ ነው። መዝሙር ምዕራፍ 33 ቁጥር 6 በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸውም ሁሉ በአፉ እስትንፋስ። ዕብራውያን ምዕራፍ 11 ቁጥር 3 ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። ከእነዚህ ጥቅሶች እንደምንረዳው ቃሉ ለእግዚአብሔር መፍጠሪያው፣ መሳሪያው፣ ፈቃዱን ማከናወኛ እንደ ዕብራውያን ምዕራፍ 1 ከቁጥር 1 እስከ 3 ከሁሉ በላይ የማንነቱ መገለጫ ነው። እግዚአብሔር ከራሱ ማንነት ወይም ከቃልነቱ አንድ ሥራ ለማከናወን ቃሉን ሲያወጣ አካል ኖሮት እንደሚላክ ሰው ላከ ይባልለታል። መዝሙረ ዳዊት ምዕራፍ 107 ቁጥር 20 ቃሉን ላከ ፈወሳቸውም፣ ከጥፋታቸውም አዳናቸው። ኢሳይያስ 55 ከቁጥር 10 እስከ 11 ዝናብና በረዶ ከሰማይ እንደሚወርድ ምድርንም እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣው ቃሌ እንዲህ ይሆናል። የምሻውን ያደርጋል የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። እንግዲህ የሰው ልጅ የማይታየውን አምላክ በሚታይ አካል ባለው አምላክ የመለወጥ የማባዛት ድክመቱ ከጥንትም የተጎዳበትና ከእውነተኛ አምላክ ጋር ሲያራርቀው ቁጣንም ሲጎትትበት የኖረው ጉዳይ ነው። የእስራኤል ልጆች በፊታቸው ያንን ሁሉ ተአምራት የሠራውን አምላክ ትተው በፊታችን የሚሄዱ አማልክት ሥራልን ብለው አሮንን ጠይቀዋል። አካል ያላቸውንና በዐይኖቻችን የምናያቸውን አማልክት ሥራልን ማለታቸው ነበር። የዚህ መዘዝ ለስንት ሰዎች የመቀሰፍ ምክንያት እንደሆነ በእግዚአብሔር ቃል ውስጥ ተቀምጧል። ዘጸአት ምዕራፍ 32 ከቁጥር 1 እስከ 10 ሕዝቡም ሙሴ ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተህ በፊታችን የሚሄዱ አማልክት ሥራልን አሉት። አሮንም በሚስቶቻችሁ በወንዶችና በሴቶች ልጆቻችሁም ጆሮ ያሉትን የወርቅ ቀለበቶች ሰብራችሁ አምጡልኝ አላቸው። ሕዝቡም ሁሉ በጆሮአቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ከእጃቸውም ተቀብሎ በመቅረጫ ቀረጸው፣ ቀልጦ የተሠራ ጥጃም አደረገው። እርሱም እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክት ናቸው አለው። አሮንም ባየው ጊዜ መሠዊያን በፊቱ ሠራ። አሮንም ነገ የእግዚአብሔር በዓል ነው ሲል አወጀ። በነጋውም ማልደው ተነስተው የሚቃጠል መሥዋዕት ሰዉ፣ የደህንነትም መሥዋዕት አቀረቡ። ሕዝቡም ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ። እግዚአብሔርም ሙሴን ከግብፅ ምድር ያወጣኸው ሕዝብ ኃጢአት ሠርተዋልና ሂድ፣ ውረድ። ካዘዝኳቸው መንገድ ፈጥነው ፈቀቅ አሉ። ቀልጦ የተሠራ የጥጃ ምስል ለራሳቸው አደረጉ፣ ሰገዱለትም፣ ሰውለትም። እስራኤል ሆይ እነዚህ ከግብፅ ምድር ያወጡህ አማልክት ናቸው አሉ ሲል ተናገረው። እግዚአብሔርም ሙሴን እኔ ይህን ሕዝብ አየሁት፣ እነሆም አንገተ ደንዳና ሕዝብ ነው። አሁንም ቁጣዬ እንዲቃጠልባቸው እንዳጠፋቸውም ተወኝ፣ አንተንም ለታላቅ ሕዝብ አደርግሃለሁ አለው። በሐዋርያው ጳውሎስም ዘመን የአቴና ሰዎች እውነተኛውን አምላክ ለማወቅ ባለመቻላቸው ለማይታወቅ አምላክ የሚል መሠዊያ ሠርተው ባሉበት ሐዋርያ ጳውሎስ ያላወቁትን አምላክ ማንነት ሲያሳውቃቸው እንግዲህ ይህንን ሳታውቅ የምታመልኩትን እኔ ነግራቸዋለሁ። ዓለሙንና በእርሱ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነውና እጅ በሠራው መቅደስ አይኖርም። እርሱም ሕይወትንና እስትንፋስን ሁሉ ለሁሉ ይሰጣልና አንዳች እንደሚጎድለው በሰው እጅ አይገለገልም። ምናልባትም እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ። የተወሰኑትንም ዘመኖችና ለሚኖሩበት ስፍራ ዳርቻ መደበላቸው። ቢሆንም
ከእያንዳንዳችን የራቀ አይደለም። ከእናንተ ከባለቅኔዎች አንዳንዶች ደግሞ እኛ ደግሞ ዘመዶቹ ነንና ብለው እንደተናገሩ በእርሱ ሕያዋን ነንና እንንቀሳቀሳለን እንኖርማለን። እንግዲህ የእግዚአብሔር ዘመዶች ከሆንን አምላክ በሰው ብልሃትና አሳብ የተቀረጸውን ወርቅ ወይም ብር ወይም ድንጋይ እንዲመስል እናስብ ዘንድ አይገባንም። እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል። ሐዋርያት ሥራ ምዕራፍ 17 ከቁጥር 23 እስከ 30። አሁንም ያለ ሰው ይህ ሳያስተምረው በብልሃት በተፈጠረ ተረት እግዚአብሔርን አካል እየሰጠ ያም አልበቃ ብሎት በአካላት እየከፋፈለ መንፈሳዊ የሚመስል የጣዖት አምልኮን ተያይዞታል። እግዚአብሔር ሰውን የፈጠረበት መልኩስ ዘፍጥረት ምዕራፍ 1 ከቁጥር 26 እስከ 27። እግዚአብሔርም አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔርም ሰውን በመልኩ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔር የሚታይ አካል የለውም ከተባለ ሰውን በመልኩ ፈጠረ ማለት ምን ማለት ነው? እግዚአብሔር አምላክ አዳምን ከምድር አፈር ሲያበጀው በተፈጥሮ ከአፈር ሆኖ እንዲቆይ በማድረግ ወደፊትም ሊገለጥበት ያሰበውን የራሱን ሰውነት ወይም የክርስቶስ መልክ አምሳልና የአካል ቅርጽ በመስጠቱ አዳም በእግዚአብሔር መልክ ተፈጠረ ይባላል። ስለዚህ የእግዚአብሔር መልክ ማለት ክርስቶስ ነው። ዕብራውያን ምዕራፍ 1 ቁጥር 3 የክብሩ መንጸባረቅና የባህሪው ምሳሌ ወይም ኤክስፕሬስ ኢሜጅ ኦፍ ሂስ ፐርሰን ይለዋል። በወቅቱ ግን እግዚአብሔር አዳም የተፈጠረበት መልክ ገና አልነበረው። ሮሜ ምዕራፍ 5 ቁጥር 14 አዳም ሊመጣ ላለው ለእርሱ ወይም ለክርስቶስ አምሳሉ ነውና። የመገናኛው ድንኳን ከምድር ከተገኙ ቁሳቁሶች የተሠራ ቢሆንም የሰማያዊውን የከበረ ቤተ መቅደስ አምሳያና ጥላ የያዘ ነበር። ዕብራውያን ምዕራፍ 8 ቁጥር 5። ልክ እንደዚሁ አዳምም ሲፈጠር ከአፈር ቢበጅም ቃል ሥጋ ሆኖ ሊገለጥ ያለው ከሰማይ የሆነ ክርስቶስ ምስል ወይም አምሳያ ነበረው። እግዚአብሔር ከጥንት ዓለም ሳይፈጠር ሊሠራ ያቀዳቸውን ነገሮች ሁሉ ሊገለጥበት ባለው የሥጋ ሰውነት በኩል ለማከናወን አስቀድሞ ወስኖ ነበር። ኤፌሶን ምዕራፍ 1 ከቁጥር 4 እስከ 11፣ ዮሐንስ ወንጌል ምዕራፍ 1 ከቁጥር 3። በብሉይ ኪዳን ሲቀርቡ የነበሩት መሥዋዕቶች ሁሉ ሊመጣ ላለው ዋናው መሥዋዕት ለክርስቶስ ጥላ ሆነው የቆሙ ነበሩና ምንም እንኳን ክርስቶስ ከዛሬ 2000 ዓመት በፊት በቀራንዮ መስቀል ላይ የሞተ ቢሆንም ዮሐንስ ራእይ ምዕራፍ 13 ቁጥር 8 ከዓለም ፍጥረት ጀምሮ የታረደው በግ ይለዋል። አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 እንደሚል ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሕይወት ተገለጠ፣ አይተንማል፣ እንመሰክርማለን። እግዚአብሔር የማይታይ ነገር ግን የሚሰማ ቃሉን መገለጫው አድርጎ ኖሮ በኋላም ይህንኑ ሲገለጥበት የነበረውን የሚሰማ ቃሉን የሚታይ የሚዳሰስ ሥጋ አድርጎ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 አሁንም ተገለጠበት። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16። ስለዚህ በፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ስለ ክርስቶስ በእግዚአብሔር መልክ ሲኖር ሳለ የሚለው ቃል ተጻፈ። የመነጋገሪያ ጥያቄዎች። ቁጥር 1 ቃሉን እየተናገረ ሁሉን የፈጠረውን አንድ አምላክ ቃሉን ከእርሱ ለይቶ በተለየ አካል የሚኖር እግዚአብሔር ወልድ ነው የሚለውን እምነት እርሱ እንዴት ያዩታል? ቁጥር 2 እግዚአብሔር ወልድ የሚል ቃል በመጽሐፍ ቅዱስ ውስጥ ፈጽሞ አለመገኘቱ ጥያቄ አይፈጥርቦትም? ቁጥር 4 ሰይጣን የሐሰት አባት ዮሐንስ ወንጌል ምዕራፍ 8 ቁጥር 44 የጥፋት ልጅ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 3 እርኩስ መንፈስ ሉቃስ ምዕራፍ 4 ቁጥር 33 ስለተባለ
ሰይጣንም ሦስት አካል ነው ለማለት የሚቃጣቸው ይኖሩ ይሆን?